የምድሪቱ አከፋፈል። ምድሪቱን ርስት አድርጋችሁ በዕጣ በምትከፋፈሉበት ጊዜ ርዝመቱ 25,000 ክንድ ወርዱ 20,000 ክንድ የሆነውን አንዱን ክፍል ለእግዚአብሔር የተቀደሰ ስፍራ አድርጋችሁ ስጡ። ስፍራውም በሙሉ ቅዱስ ይሆናል። ከዚሁም 500 ክንድ በ500 ክንድ ዙሪያው 50 ክንድ ባዶ ቦታ ቀርቶ ለመቅደሱ ይሁን። ከተቀደሰውም ስፍራ ላይ ርዝመቱ 25,000 ክንድ ወርዱም 10,000 ክንድ ለካ። በዚህም ውስጥ መቅደሱ ይኸውም ቅድስተ ቅዱሳኑ ይሆናል። ይህም በቤተ መቅደሱ ውስጥ ለሚያገለግሉና በእግዚአብሔር ፊት ለአገልግሎት ለሚቀርቡ ካህናት ቅዱስ የሆነ የምድሪቱ ክፍል ይሆናል። ርዝመቱ 25,000 ክንድ ወርዱ 10,000 ክንድ ስፋት ያለው ስፍራ መኖሪያ ከተሞቻቸውን እንዲከትሙ በቤተ መቅደስ ለሚያገለግሉ ሌዋውያን ርስት ይሆናል። ከተቀደሰው ስፍራ ጋር የተያያዘ ወርዱ 5,000 ክንድ ርዝመቱ 25,000 ክንድ የሆነ ቦታ ለከተማይቱ ርስት አድርገህ ስጥ። ይህም ለመላው የእስራኤል ቤት ይሆናል። ገዢው ከቅዱሱ ስፍራና ከከተማው ወሰን ግራና ቀኝ ርስት ይኖረዋል። ይህም ከምዕራብ በኩል ወደ ምዕራብ አቅጣጫ ምስራቅ በመዝለቅ ከምዕራብ እስከ ምስራቅ ያለውን ወሰን ርዝመት ተከትሎ ለአንዱ ነገድ ከተሰጠው ርስት ጋር ጎን ለጎን ይሄዳል። ይህም መሬት በእስራኤል ምድር የገዢው ርስት ይሆናል። ከእንግዲህ ገዦቼ ሕዝቤን አይጨቁኑም፣ ነገር ግን የእስራኤል ቤት በየነገዳቸው ርስት እንዲይዙ ይፈቅዱላቸዋል። ጌታ እግዚአብሔር እንዲህ ይላል፣ የእስራኤል ገዦች ሆይ ከልክ አልፋችኋል፣ ይብቃችሁ። አመፅንና ጭቆናን ተዉ፣ ቀናና ትክክል የሆነውን ነገር አድርጉ። የሕዝቤን ርስት መቀማት ይቅርባችሁ ይላል ጌታ እግዚአብሔር። ትክክለኛ ሚዛን፣ ትክክለኛ ኢፍና ትክክለኛ ባዶስ ይኑራችሁ። የኢፍና የባዶሱ መመዘኛ ተመሳሳይ ይሁን። አንድ ባዶስ የሆመር 1/10 እንዲሁም አንድ ኢፍ የሆመር 1/10 ይሆናል። ሆመር ለሁለቱም ሚዛኖች መደበኛ መለኪያ ነው። አንድ ሰቅል 20 ጌራ የሚይዝ ይሆናል። በ20 ሰቅል ላይ 25 ሰቅል እና 15 ሰቅል ሲጨመር አንድ ምናን ይሆናል። ልዩ ልዩ መስዋዕትና በዓላት። የምታቀርቡት ልዩ መባ ይህ ነው። ከአንድ ሆመር መስፈሪያ ስንዴ 1/6 ኢፍ እንዲሁም ከእያንዳንዱ ሆመር ገብስ 1/6 ኢፍ ነው። ዘይቱ በባዶስ ሲለካ የተወሰነው መስፈሪያ ከእያንዳንዱ ሆመር 1/10 ባዶስ ይሆናል። ይኸውም 10 ባዶስ ወይም 1 ሆመር ነው። 10 ባዶስ ከአንድ ሆመር ጋር እኩል ነውና። እንዲሁም ውሃ ከጠገበው ከእስራኤል መሰማሪያ 200 በግ ካለው ከእያንዳንዱ መንጋ 1 በግ ይውሰድ። ይህ ሁሉ ለሕዝቡ ማስተሰሪያ ለሚሆነው ለእህል ቁርባን፣ ለሚቃጠል መስዋዕትና ለህብረት መስዋዕት ይውላል ይላል ጌታ እግዚአብሔር። የምድሪቱ ሕዝብ ሁሉ ይህን ልዩ መባ ለእስራኤል ገዥ ይሰጣሉ። በበዓላት፣ በወር መባቻና በሰንበታት ለእስራኤል ቤት በተወሰኑት በዓላት ሁሉ የሚቃጠል መስዋዕት፣ የእህል ቁርባንና የመጠጥ ቁርባን ማቅረብ የገዢው ኃላፊነት ነው። ለእስራኤል ቤት ማስተሰሪያ እንዲሆንም የኃጢአት መስዋዕት፣ የእህል ቁርባን፣ የሚቃጠል መስዋዕትና የህብረት መስዋዕት ያቀርባል። ጌታ እግዚአብሔር እንዲህ ይላል፣ በመጀመሪያው ወር በመጀመሪያው ቀን ነውር የሌለበትን ወይፈን ውሰድ፣ መቅደሱንም አንጻው። ካህኑም ከኃጢአቱ መስዋዕት ደም በመውሰድ በቤተ መቅደሱ በር መቃኖች፣ በመሠዊያው ላይኛ እርከን፣ 4 ማዕዘንና በውስጠኛው አደባባይ በር መቃኖች ላይ ይርጨው። አንድ ሰው ሳያስብ ወይም ባለማወቅ ኃጢአት ቢሰራ ወር በገባ በ7ኛው ቀን ይህን ታደርጋለህ። በዚህ አይነት ለቤተ መቅደሱ ታስተሰርያላችሁ። በመጀመሪያው ወር በ14ኛው ቀን የፋሲካን በዓል ታከብራላችሁ። ይህም እርሾ የሌለበትን እንጀራ የምትበሉበት 7 ቀን የሚከበር በዓል ነው። በዚያም ቀን ገዢው ስለ ራሱና ስለ ምድሪቱ ሕዝብ ሁሉ አንድ ወይፈን የኃጢአት መስዋዕት አድርጎ ያቀርባል።
በዓሉ በሚከበርበት በሰባቱ ቀን ገዢው በየዕለቱ እንከን የሌለባቸውን 7 ወይፈኖችና 7 አውራ በጎች የሚቃጠል መስዋዕት አድርጎ ለእግዚአብሔር ያቅርብ። በየዕለቱም ለኃጢአት መስዋዕት አውራ ፍየል ያቅርብ። ለአንዱ ወይፈን 1 የኢፍ መስፈሪያ፣ ለአንድ አውራ በግ 1 የኢፍ መስፈሪያ የእህል ቁርባን አድርጎ ለእያንዳንዱም ኢፍ 1 የኢን መስፈሪያ ዘይት አብሮ ያቅርብ። በሰባተኛው ወር በ15ኛው ቀን በሚጀመረው በሰባቱ ቀን በዓል ለኃጢአት መስዋዕት፣ ለሚቃጠል መስዋዕት፣ ለእህል ቁርባንና ለዘይቱም እንዲሁ ያቅርብ።